ሰላም ጋይስ እንዴት ናችሁ? ዛሬ የማሳያችሁ ፋይቨርስ ፕሮፈርምን ነው። ስለ ማቭን የሰራሁትን ስለወደዳችሁት ዛሬ ደግሞ ፋይቨርስን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ማወቅ ያለባችሁ ነገሮች በሙሉ ስለ ፋይቨርስ አሳያችኋለሁኝ። ፋይቨርስ ኢንዱስትሪ ላይ ለረጅም ጊዜ የነበረ ፕሮፈርም ነው። ስለዚህ ትረስት ወርዚ ናቸው ከሚባሉት ውስጥ ነው። ዛሬ ማሳያችሁ ስለ ሁለቱ ብቻ ነው። ሃይፐር ግሮዝ እና ሃይስቴክስ እነሱ ናቸው ሁለቱ ናቸው ኢምፖርታንት ብዬ ስለማስብ የመጀመሪያው ሃይፐር ግሮዝ ነው። ሃይፐር ግሮዝ 5000 10000 እና 20000 አካውንት ድረስ ብቻ ነው ኦፈር የሚያደርጓችሁ። ከዛ በላይ ኦፈር አያደርጉም። የሚጠቀሙት ፕላትፎርም MT5 ነው። 50% ፕሮፊት ስፕሊቱ 50% ነው። ትንሽ ነው። ሃይፐር ግሮዝ ዋጋው በጣም ኤክስፔንሲቭ ነው እና ዴሊ ፖዝ 3% ነው። ይሄ ደግሞ ዴሊ ፖዝ እንዴት ነው የሚሰራው? ለምሳሌ ዛሬ ትሬድ እያደረጋችሁ 3% ሉዝ ካረጋችሁ ከ5000 ላይ ፖዝ ያደርጋል አካውንታችሁ። ትሬድ ማድረግ አትችሉም። ከዛ በኋላ በቀጣይ ቀን 24 ሰዓት ከሞላው በኋላ ነው ፖዝ የሚጠፋው። ከዛ በኋላ አካውንታችሁ አክቲቬት ይደረጋል። ከዛ በኋላ ትሬድ ማድረግ ትችላላችሁ ማለት ነው። ማክሲመም ድሮዳውኑ 6% ነው። $300 ነው የሚሆነው ማለት ነው ድሮዳውኑ። እና እንደምታዩ ድሮዳውኑ ትንሽ ነው፣ ግን ይሄ አድቫንቴጁ ዴሊ ሎሱ ፖዝ ያደርግላችኋል። ከሌሎቹ ፕሮፈርሞች ለየት የሚያደርገው ፈርስት ስቴፕ አካውንት ግን ችግሩ በጣም ኤክስፔንሲቭ ነው። ሁለተኛው ደግሞ የማሳያችሁ ሃይ ስቴክስ ነው። 2 ስቴፕ ኢቫሉዌሽን ያለው ፈርስት ፌዙ ማለፍ አለባችሁ። ከዛ ድጋሚ ሰከንድ ፌዝ ማለፍ አለባችሁ። እንደምታዩት ትንሹ 5000 አካውንት እስከ 100,000 አካውንት ነው ኦፈር የሚያደርጉት ማለት ነው ፋይቨርስ። እና ማክሲመም ትሬዲንግ ዴይ የለም፣ ሚኒመም ፕሮፊታብል ዴይስ የሚላል 3 ቀን ይላል። እና አትሊስት 3 ቀን 0.5% ፕሮፊት ማግኘት አለባቸው። ይሄ ማለት ስቴፕ ዋንን ለማለፍ እሱን ካላረጋችሁ ስቴፕ ዋንን ማለፍ አትችሉም። በአንድ ቀን አሁን ለምሳሌ ወይም ደግሞ በሁለት ቀን ውስጥ 200 ሰርታችሁ 400 አግኝታችሁ ፌዟንም ማለት ትችላላችሁ። ግን ፋይቨርስ ላይ እሱን ማድረግ አትችሉም። ሌላ ፋይቨርስ በጣም ትልቅ አድቫንቴጁ ማክሲመም ዴሊ ሎስ ነው። ዴሊ ሎሱ 5% ነው። ዴሊ ሎሳቸው ትሬሊንግ ዴሊ ሎስ ነው። 5% ነው የሚሆነው። ኦልሞስት ከብዙ ፕሮፈርሞች ትልቅ የሚባለው ዴሊ ሎስ ነው ያላቸው። ኦቨርኦል ድሮዳውንም እንደምታዩት 10% ነው። ፕሮፈርም ትልቅ አድቫንቴጅ ኦፈር የሚያደርግልን ይሄ ነው። ሚኒመም ዴሊ ሎሱ እና ኦቨርኦል ዴሊ ሎሱ ከሌሎች ፕሮፈርሞች ስታዩት ከፍተኛ ከሚባሉት ውስጥ ነው ያለው ማለት። ፕሮፊት ታርጌቱ ደግሞ ፌዝ ዋን ላይ 8% ነው። ያም ማለት 5000 አካውንት ላይ $400 ማለት ነው። ስቴፕ ቱ ላይ ደግሞ 5% ነው። ያም ማለት ከ5000 አካውንት ላይ $250 ነው የሚሆነው ማለት ነው። እንደምታዩት ዋጋውም አሪፍ ነው። $39 ነው የ5000 አካውንቱ። ስለዚህ ዋጋቸውም አሪፍ ነው። ፕሮፊት ስፕሊት ከ80 እስከ 100 ድረስ ፕሮፊት ስፕሊት ሊኖራችሁ ይችላል። ከዛ ውጪ ሌቨሬጅ ነው። ሌቨሬጅ የተለያየ ነው ኦፈር የሚያደርጉት ለፎሬክስ ፔሮች 1:30፣ ሜታልስ ላይ ከ1 እስከ 10 ላይ ጎልድ ላይ ማለት ነው። ስለዚህ ያንን ነው ኦፈር የሚያደርጉት። ሌቨሬጃቸው ትንሽ ነው። ከአብዛኞቹ ፕሮፎርሞች ጋር ስተያዩት ሴም ነው። ሴም ሌቨሬጅ ነው ኦፈር የሚያደርጉት። ሌላ ሩል ደግሞ ማወቅ ያለብን ያው እዚህ ጋር ሙሉ ሩሎቹን ማንበብ ትችላላችሁ። ሌቨሬጅ 1:100 ይላል፣ ግን ያ እውነት አይደለም። ሌላ ደግሞ ከ30 ቀን በላይ ትሬዲንግ አክቲቪቲ ከሌለው አካውንቱ ኤክስፓየርድ ያደርጋል። የመጀመሪያው ሩል ነው። እንደምታዩት ቢያንስ በ30 ቀን ውስጥ የሆነ ትሬድ ገብተህ መውሰድ አለብህ ማለት ነው። ሌላኛው ሩል ደግሞ ትንሽ ከሌሎቹ ለየት የሚያደርገው ሆልድ ማድረግ ትችላለህ። ቅዳሜና እሁድ ሆልድ ማድረግ ትችላለህ፣ ወይም ደግሞ ኦቨርናይት ሆልድ ማድረግ ትችላለህ። ግን ኢንዲሲስ ላይ ከሆነ ስዋፕ ፊ ይኖረዋል እና ስዋፕ ፊ ደግሞ ሃይ ነው። ፔያውት በየ2 ሳምንቱ ፔያውት ሪኩዌስት መጠየቅ ትችላላችሁ ማለት ነው። ማርኬቱ ላይ ኦፈር ከሚያደርጓቸው ውስጥ ፎሬክስ ፔሮችን ያደርጋሉ፣ ሜታሎችን ያደርጋሉ፣ ኢንዲሲስ ያደርጋሉ፣ ኦይል፣ ክሪፕቶ እና ሁሉንም ኦፈር ያደርጋሉ ማለት ነው። ስፕሬዳቸው አሪፍ ነው። ሮስ ስፕሬድ ነው ያላቸው። ትሬድም ስታደርጉ ፋስት ኤክስኪዩሽን ነው። ለስካልፐሮች አሪፍ ከሚባሉት ፕሮፈርሞች ውስጥ አንዱ ነው ማለት ነው። ሌላ ነገር ማወቅ ያለባችሁ ስዋፕ ፊ ነው። ስዋፕ ፍሪ አካውንት ኦፈር ያደርጋሉ፣ ግን ወደ ስዋፕ ፍሪ አካውንት እንዲቀይሩላችሁ ፈንድል ከሆነችሁ በኋላ ኢሜይል መላክ አለባችሁ። ሙስሊም ትሬደር ነኝ፣ ስለዚህ አካውንቴ ስዋፕ ፍሪ እንዲሆን ፈልጋለሁ ብላችሁ ሪኩዌስት በኢሜይል ትልኩላችኋላችሁ። ከዛ በኋላ አካውንቱ ስዋፕ ፍሪ ይሆናል ማለት ነው። ሙስሊም ትሬደሮች ይህንን እንዳትረሱ። ከስተመር ሰፖርታችሁን ራሴ ሞክሬዋለሁኝ እና እኔ ባየሁት በጣም ጥሩ በሚባል መልኩ ነው ያስተናገዱኝ። በጣም ሪፕሌስ ያደረጉ በጣም ፋስት ናቸው። የምጠይቋቸውን ጥያቄዎች ሲምፕሊፋይድ በሆነ መልክ ለመመለስ ይሞክራሉ። አንዳንዴ ብቻ ያየሁበት ችግር ትንሽ አንዳንድ ጥያቄዎች ኢግኖር ያደርጓቸዋል። ስለዚህ ደግማችሁ መጠየቅ አለባችሁ። እኔ ከስተመር ሰፖርታችሁን 8/10 ነው ሬት ማድረገው። በጣም አሪፍ ነበረ እኔ የነበረኝ ቆይታ ከነሱ ጋር ማለት ነው። እና እስካሁን ባለው ፋይቨርስ በጣም ታማኝ ከሚባሉት ፕሮፈርሞች ውስጥ አንዱ ነው። አሁን ደግሞ ትረስፓይለት ላይ ሄደን ሬቲንጋቸውን እንይ። ሬቲንጋቸውን እንደምታዩት 4.9 ነው አውት ኦፍ 5። ይሄ በጣም በትልቅ ሬቲንግ ነው። 5.93% ነው ሬት ያደረጋቸው ማለት ነው ከ14500 ተሳታፊዎች ውስጥ። ከ1 ስታር በታች 2% ብቻ ነው። ከ2 ስታር ከ1 ያነሰ ነው። ይሄ ምን ያሳየናል? ምን ያህል አሪፍ ፕሮፈርም እንደሆነ ነው ማለት ነው። በጣም ትልቅ ሬቲንግ ካገኙት ፕሮፈርሞች ውስጥ አንዱ ነው። ሀገራችን ላይ ይሰራል። እኔ ሞክሬዋለሁኝ። አሪፍ ፕሮፈርም ነው።
ፋስት ኤክስኪዩሽን። ስለዚህ እንደምታዩት ሬቲንጉም አሪፍ ነው። የሚጠቀሙት ስታቲክ ድሮዳውኑ ኦል ድሮዳውን ላይ፣ ዴይሊ ሎስ ላይ ደግሞ የሚጠቀሙት ኢኩቲ ቤዝድ ነው። ስለዚህ ትሬል ያደርጋል ኔክስት ዴይ ማለት ነው። ይሄ ደግሞ በደንብ ኤክስፕሌን ያደረግኩበት ቪዲዮ ስላለ እሱን ገብታችሁ ማየት ትችላላችሁ። ሰማራይዝ ለማድረግ ያክል ሁለት አይነት ፕሮግራም ኦፈር እንደሚያደርጉ አይተናል። ሃይፐር ግሮዝ እና ናይስቴክስ ፕሮግራም ኦፈር እንደሚያደርጉ። የመጀመሪያው አንድ ስቴፕ ብቻ ሲሆን ሁለተኛው ደግሞ ቱ ስቴፕ ቻሌንጅ ነው ኦፈር የሚያደርጉት ማለት ነው። እኔ ለሁላችሁም ቱ ስቴፕ ቻሌንጅን እንድጠቀሙ እመክራችኋለሁ። ዋን ስቴፕ ምንም አድቫንቴጅ አላየሁበትም። ትንሽ ያየሁት ዴይሊ ሎሳችን ፖዝ ማድረጉ ብቻ ነው። ከዛ ውጭ ምንም አድቫንቴጅ አላየሁበትም። ሌቨሬጅ እንዳልኳችሁ ከ1 ሬሾ 30 ጀምሮ ነው ለፎሬክስ ፓይዶች፣ ከዛም ሊቀንስ ይችላል እስከ 1 ሬሾ 100 ሊደርስ ይችላል። ፋስት ኤክስኪዩሽን ነው፣ ይሄ አሪፍ ነው። ሮ ስፕሬድ ነው ያለው፣ ስለዚህ ለስካልፐሮች አሪፍ ነው ማለት ነው። ስዋፕ ፍሪ አካውንት መጠየቅ ትችላላችሁ። ፌዝ 1 እና ፌዝ 2 ካለፋችሁ በኋላ በኢሜይል ታሳውቃችኋላችሁ ስዋፕ ፍሪ አካውንት እንደምትፈልጉ፣ ከዛ ይቀይሩላችኋል። ከስተመር ሰፖርታቸው በጣም አሪፍ ነበሩ። ኦቨርኦል ይሄ ፕሮፈርም በጣም ከተመቹኝና ኢንጆይ ካረኩት ፕሮፈርም አንዱ ነው ትሬድ ሳደርግ። ስለዚህ 8.5 ከ10 እሰጠዋለሁኝ። ዋን ኦፍ ዘ ቤስት እና ቴንክ ዩ ፎር ዋቺንግ ማይ ቪዲዮ። ሌላ እንሰራላችሁ የምትፈልጉት ፕሮፈርም ካለ እሱንም ሰራላችኋለሁኝ። ሰብስክራይብ ኤንድ ላይክ ዘ ቪዲዮ።